ሸገር መዝናኛ አዘጋጅና አቅራቢ ወንድሙ ኃይሉ። ሸገር መዝናኛ ሸገር ኤፍኤም 102.1 የእናንተ ሬዲዮ ነው። የሐሙስ ምሽት መዝናኛችን ላይ እንገኛለን። እያዳመጣችሁን ስለሆነ ከልብ እናመሰግናለን። አሁን ኮሜዲያንን ጉድ ልንሰራቸው ነው። እንግዲህ በተለያዩ ጊዜያት የተለያዩ ኮሜዲያንን እንጋብዛለን። የምታውቋቸውን እየጋበዝን እዚህ ስቱዲዮ እናጫውታቸዋለን። የተለያዩ የኪነ ጥበብ ፈጠራዎችን ያቀርቡልናል። እነዚህን ኮሜዲያን ጥቅልል አድርጎ አንድ ሰው እዚህ ስቱዲዮ ተገኝቷል። በቅድሚያ ግን እስቲ ራስን አስተዋውቀን። ሚሊዮን አበበ እባላለሁ። የዱከም ተወላጅ ነኝ። ዱከምን መቼም ታውቃታለህ? አዎ ከዛ ነው ያው እሷ ናት የፈጠረችኝ ማለት ትችላለህ። እትብቴ የተፈጠረው እዛው ነው እና ብዙ ነገር አለ እላለሁ። እንግዲህ መጀመሪያው ቀላል ነው፣ መጨረሻው ነው ከባድ። እንግዲህ ከጅምሩ ወደ ክበባው እየሄድክ ነው። ሚሊ ዱከም ኮሜዲያን ነህ። ክበባው ገዳ አሁን አሜሪካን ሀገር ነው የሚገኘው። እዚህ ሸገር ስቱዲዮ መምጣቱን ገና ዛሬ ሊሰማ ነው እሱ ራሱ። እዚህ ከክበባው ገዳ ስራዎች በክበባው ድምጽ የተለያዩ ጨዋታዎችን አጫውተን። ማነኪ ሂጂ አስናቀች ወርቁ፣ እኔ ላንቺ ጊዜ እንደዚህ ነኝ የሴቶች ክፍለ ጊዜ ስታዳምቂ እንዳልሰማው መስዬ አይደለም እንዴ ተገባብኝ የለጥምልልሽ? አንቺ ምን ታይቶች ነው ይሄ ወራዳ? ስሚ ይሄ የምትወቅጪው ቡና መሆኑን ብታቂ ኖሮ ባልወቀጥኩ ነበረ። አንቺ የምታቂው ዱላ ነው። ቡና ምን ታቂያለሽ ስለ ቡና? ዶራ አለመሆኑን ብታቂ ኖሮ ባልነካዩ ነበር። በጣም ይገርም ነው። ሚሊዮን ገዳ ልበል ይሆን በለው እንግዲህ ያው መቼም ክበባው ውጪ ኢትዮጵያ ላይ እንግዲህ ተሰማርተናል። የሚገርም ነው። ክበባው እንግዲህ ውጭ ወጥቷል። እዚህ ባቋራጭ ከዱከም ሌላ ክበባው ከተፍ ብሎልናል ማለት ነው። ክበባው ገዳ በአማርኛ ብቻ ሳይሆን በትግርኛም ዘይ በጉራግኛም የሚጫወታቸው ኮሜዲዎች አሉ። አንድ ላይ ነው። እስቲ እንደዛ ስትሞክራለህ ሚሊዮን? አንበሳ ነኝ እንጂ አባይ ባለፈው ያሉት ምን አማረኝ ምን አለችኝ? ምን አማረች ትላት አባይ መቼም ትልቅ ሰው ነች። መቶ ብር አማረኝ ማለች። መቶ ብር አባይ ጅቅ ብዬ ቀነቀረው። በቃ እዳችን መቆጣጠር አቃተኝ። ቀስ ብዬ ልስጥሽ ዛሬ 50 ነገ 25 ከነገ ወዲያ 25 ያልኩ ትላት እሷ ጅፍኑ ካልኮነ ብራም እንታ እራቷ ትቆያለች። በቃ ዛሬ ተቆረች ብራት ነገም ማላቃት ከዲጋው ኩና ቁጣራለችም አባይ ያ ብዙ ነገር ነው ያለው። አባይ ቤት ክራዩ አረታውቱም አንዴ ብቻ ባጠገቧ ምድፍ ይበሉልኝ ህዝቡ። አሁን ደግሞ ሰላማዊ ሰልፍ አማረኝ አላለችም። ምን አማረች ብራት ሰላማዊ ሰልፍ አማረኝ አለችኝ። አባይ አንዴ የተፈሩ ሰው ነግረው ህዝቡ በበሩ አካባቢ አንዴ ድፍ እንዴት ነው ማስቸግሮት። አተሸምቱ አንተነ ቦቢ አንተነክ ሸምቱ ብሬት ጠራኸኝ ብሉ ወይ ተአምብል የሚገርም ነገር ነው። አፋውቶ አንዱ ሸምቱ ብሬት ጠራኝ የተፈሩ ሰው እንኳን ጅል ማለት ሰላማዊ ሰልፍ ወጣ እንዴ እንዳልኩት። በጣም ደስ የሚል ነገር ነው። እንትኑስ የትግርኛ ነገሩ እሱ ሞክረዋል? አዎ እንዴ እስቲ በትግርኛ ነገሩ ደግሞ ከሰራው ላይ አይተመምሬ ለእናንተ ጫጫታ ምን አባት አታርግ ብላችሁ ነው። ለእናንተ ጫጫታ እኮ ነው። ልጅታ ምን አለች እዚህ ጋር መሰላችሁ? የኔ ልጅ አሁን ያለችው ሞስኮቱ ዘጋችሁ ነው ያለችው። አረፍተ ነገር የሰራችሁ የእናንተ ልጅ ምን አለች መሰላችሁ? ሞስኮቱ አንጫጫችሁ አለች። ምን ታርግ? ለእናንተ ጫጫታ እኮ ነው። ምን ታርግ ብላችሁ ነው። ተመልከቱ እንግዲህ ለእናንተ ጫጫታ እኮ ፈጠራችሁላት። ጭንቅላት አለ ጫጫታ ፈጠራችሁላት ማለት ነው። በቃ ልጅታ ምን አለች መሰላችሁ? የኔ ልጅ አለችው ከፍቶቹ ንብረታቸው ገቡን ያለችው። አረፍተ ነገር ሲሰራ ማለት ነው። ለእናንተ ልጅ ግን ያለችው ከፍቶቹ ንብረታቸው ተንጫጩ ነው ያለችው። ለእናንተ ጫጫታ ነው። ምን ታርግ ብላችሁ ነው። ይታያችሁ እንግዲህ አይተመምሪ ለመጨረሻ ጊዜ ገዝታቸው በቃ መገዘት ይችላል አይችሉ ከቻሉ በቃ ገዝታቸው በዚህ በኩል ካቻሉ በዛም ይሁን ገዝታቸው በቃ ለመጨረሻ ጊዜ ምርጫ ልስጣችሁ። ለእንደ በፊታችሁ ተከባብራችሁ ብትኖር ይቻላችኋል። ሀ ብላችሁ ትዳራችሁ በጽባይ መኖር ይቻላችኋል። ምን አባታችሁ ነው የሚቻላችሁ? አሁን መጨረሻ ምርጫ ልስጣችሁ።
ምን ሆነ ነው እንደዚህ ዶብ የተነጣጠለው መስለህ እግዙኝ እንኳን ብላ አጠራም እንዴ አይቶ መምሬ እንደዚህ ስታኝ ሰው ይመጣኛል ብላችሁ ነው ታዲያ ምን ሆነ ነው እንደዚህ ዶብ የተነጣጠለው መስለህ እግዙኝ እንኳን ብላ አጠራም እንዴ ፊትህ በልዞ የለም እንዴ መጋኛ ናቸው ሰባት ናቸው አልኩ ሰባት ናቸው አንዱ ከላይ አንዱ ከታች አንዱ ከላይ ጥወጥውኝ አልኩ ጥወጥውኝ በቃ ድራሽን ያጠፉኝ መጨረሻው ታዲያ እንዴት ተገላገልኩ መጨረሻማ ወስባም ወልድ ነው መንፈስ ቅዱስ ስላቸው ለይት ይወራጃቸው ልከተላቸው አልኩና የሰው ጋር ወባን ይጠብቃል እየተወቃቸው አይቶ መምሬ ብቻ መጨረሻ በቃ ረፉኝ በቃ ተጫወቱብኝ በጣም ይገርም ነው ከበባውን ሰማ ነው ፍልፍሉንም አትለቀውም ፍልፍሉንም የትም ቢደርስ እስቲ ከፍልፍሉ ደግሞ ሌላ ጨዋታ እንስማ በፍልፍሉ ድምጽ ከበባው ታሞ ፍልፍሉ ሊጠይቀው ይሄዳል እቤቱ ማታ አካባቢ ነው ሄደው እና ከ4 ኪሎ ወደ እንጦጦ አካባቢ ነበር እየሄደ የነበረው ፍልፍሉ ማታ ይደርሳል እቤት ካርታ እየተጫወቱ ነው እና ጓደኞቹ ምናምን እየቃሙ ነው አብሮና ቃም ምናምን ሲሉት አልቀምም ምናምን አለ በኋላ ላይ እየተጫወቱ እያለ ለካ አንዱ እየቀነጠሰ ለፍልፍሉ ያጎርሷል በኋላ ላይ መርቁኖላል አረ እኔ አልቀምም እንዴ አልቀምም ብዬለ እንዴ በለ ነው እንተ መተለኛ ሰባንጂ ዋናው ጤና እኮ ነው የሰው ልጅ አንገቱን ተቆርጦ ይሄዳል ወዝ ይዝለዝ ይላል ፈረንጁነቱን እኮ ነው እኔ አልቀምም አልኩ አይደለ እንዴ ለምንድን ነው የምታስቸገረኝ በኋላ ላይ እኔ ራሴ አልቻልኩም ቃምኮ ነው ራሴ እውነቴን ነው የምነግርህ በኋላ ላይ ቃምኮ ከመረቀንኩ በኋላ አይዲያን ቀየርኩ ለሊት 6 ሰዓት ሲሆን አልሄድም ያልኩት ልጅ ብድግ ብዬ ከማላቸው መርቀኛለሁ እንዴ ብለህ ነው ቆይ አንተ እዚህ ያለው ብለህ አይደለም እንዴ መጣው እኔን አስታምማለሁ ብለህ አይ እኔ ሳልመረቅም በፊት ነው እኔ መርቀኛለሁ ወደ ቤት መሄድ አለብኝ ብዬ ተነሳው 6 ሰዓት ከሌሊቱ ወደ ቤት ሄድኩ በእግሬ ወጣው በቃ ሄድኩ ላሻልኳቸውና ሄድኩ በኋላ ላይ መንገር ላይ ምንም ነገር አላገኘውም ያው ትንሽ አንድ ሁለት ፉት ብዬ ተመልሼ እዛው 9 ሰዓት ላይ መጣው እዛው ቤት ወይ ወደ ቤት ሄድኩ ብለና አይደል እንዴ መጣው ምን ልትሰራ መጣ አይ እኔ በሰላም መድረስ የለ ነገራችሁ ነው የመጣሁት አልኳችሁ ይሄ ነገር አለ ሚሊ በጣም ቁጭን ያደረካቸው በእውነት ሌላም ድምጽ አለ የምታስመስላቸው እንደው እስቲ ማንን ደግሞ ሳስበው ቤቱ ቁጭ ብሎ ፕሮግራም እየሰማ እንዴ ቤት በኩል ሸገር ይፈም ገባው እናስ ብለው ማንን እንግዲህ ካዚ ባፍት ብዙ ነገር ነው የሚላኝ አንተ አጭር ነህ ይላኛል ጎዶሎ ነህ ይላኛል አንተ ረጅም ነህ ይላኛል አንዳንዱ ሰው ተዳፍሮት ትመስላለህ ይላኛል ብዙ ነገር ይላኛል ዶክለን አንተ እንደዚህ ነው እንግዲህ ታውቃለህ ነጭ ጋባረጎሶ ታውቃለህ ባለው እስቲ እሱ ነኝ አሁን ያለሁት ማለት ነው እሱ ውስጥ ነኝ ያለሁት ብዙ ነገር ነው ያለው እንግዲህ እግዚአብሔር ይመስገን እና ብዙ አንድ ጊዜ ሆዴን አሞኝ ማቸም ዶክተር ጋር ሄድኩ ያው ዶክተሮች አንዳንድ ዶክተሮች በጣም ነው የሚቀልዱት በጣም ቀላጅ ናቸው እና ሆዴን አሞኝ ዶክተሩ አይን ሰጠኝ እንዴ አይነን እኮ አላማኝም ዶክተር ሆዴን ነው አማማኝ ምን ሆነ ነው አይነን ነው ሰጠኝ ስሎ አይ ችግር ያለው አይን ላይ ነው አይኔ ብስልና ጥሬ መለየት አቃተው አይኔ ነው አለኝ በጣም ነው ማሳዝነውና አንዳንድ ዶክተሮች ማረብ ያስፈልጋል ብዙ ነገር አለ ለማስላል ይላሉ አባሳልኩ ካደለም እንዴ በጣም አንተ እንደዚህ አሪፍ ልጅ ነህ እንዴ ዋሰባ ካጋ ነገር ነው በጣም ነው ለማሰግነው በእውነት ስለ ኢቦላ የሰራው አለ አዎ ስለ አይደለም እንዴ ስለ ኢቦላ ነግረኛል እንደውም በሲዲ ነገር ኢቦላ አፈሪ ብላ ነው ያልከው አዎ እንግዲህ ኢቦላ አፈሪ ብላ የሚል ኢቦላው ራሱ አፈሪ ብላ ነው የሚለው ላልሰማው አሰማ ነጋሪት ይጎቸም ጥሩምባ ይነፋ በምድር አፍሪካ ኢቦላ እንዳይሰፋ ይቀድሞ ነው መደቆስ ኢትዮጵያ ዊንቃ ኢቦላ እንዳያየን ብቻ
ቪው ይብቃ ቫይረቷ ተቃቂ ዘግናኝ ነው ከቶ ባፍና በጆሮ ደምን ባስተፍቶ አቃጥሏ ተኩሶ ገብገቦ ገላ አፈር ድም ያበላል አፈር ይብላይ ወላ ለሊ ለላ ራሱ ኢቦላው አፈር ይብላ ቀይ ሽብር ነው ወላ ካልዘጋኒ በትበር አፈር ድም ያበላል አፈር ይብላይ ወላ ይሄ ዶላር ነው አፈር ይብላይ ወላ ዲዲ በጣም ልጅ ራሱ መስየ ነበር እንዴ አምስት ዶሮዎች እኮ አሉኝ በጣም ዋዘኛ አይደለም ሚሊ አዎ ተራስ ወልዶ ዋዘኛ አይደለም በተለይ አሁን ወደፊት በብዙ የጥበብ ስራዎች እንጠብቃለን